ሰግጥ ያጃጅላል እንገራ እኔ በቀን 100 ቪዲዮ እየለቀቅኩኝ እናንተ ግን አንድ ቪዲዮ መልቀቅ ያቀታችኋል። አንድ ቪዲዮ ስግጥ ፍምስ እንደምን አላችሁ? ስግጥ ፍምስ ምንድነው? ትሰግጣለህ፣ ማሰብ ታቆማለህ። ሰው ምን ይለኛል? ቢሰድቡኝስ፣ ቢተርቡኝስ፣ ቢስቁብኝስ? ይሳቁብህ ትጀምራለህ፣ ትሰግጣለህ። እስኪ ከኔ ጋር ስግጥ ፍምስ ከአሁን በኋላ ቪዲዮአችሁ ስትጀምሩ ማለት ነው ስግጥ ፍምስ ትላላችሁ። ስግጥ ፍምስ ስግጥ ነው እንግዲህ እንሰግጣለን። ምንድነው የምትለው አንተ? መሰገጥ ይባላል። ይሄ መሰገጥ ይባላል። ለምንድን ነው ታዲያ ሄጅ ምስም እንዴ? ስግጥ ትሰግጣለህ። ካልሰገጥክ አያልፍልህም ዘንድሮ። ሰግጥ ወንድም አለም፣ ሰግጭ እህት አለም። አትፍሩ። ሰው ምን ይለኛል የሚለው አስተሳሰብ ቀርቷል። ድሮ ቀርቷል። በቃ ስግጥ ፍምስ ለበረከቴ ስግጥ፣ ለገንዘቤ ስግጥ፣ ለህይወቴ ስግጥ። ከኔ በላይ አዋቂ የለማ። ግን ስግጥ ተምር ያለዋ ግን ስግጥ። ባለስራ ነኝ ግን ስግጥ። የሚያከብሩኝ ሰዎች አሉ ግን ስግጥ። ይሰግጣል። ቀጣይ ዓመት ይህ ዓመት ማለት ነው ይሰግጣል። 2018 ልሰግጥ ነው እኔ 2018 ልሰግጥ ነው። ተው ይጠፋቱኝ። በቃ ሰግጬ ነው እንዲያልፍልኝ የምፈልገው። እንዴ ቲክቶክ መልእክት ልኮልኛል። አንተ ካልሰገጥክ አያልፍልህም። አዋቂ አትጫወት ዝም ብለህ። እንዴት ናችሁ? ጤና ይስጥልኝ። ሰላም ነው ወይ? አረ ወደዛ አዋቂው መቼ ነው የምትሰግጠው? እባክህ ሰግጥ እስኪ። አትሰግጥ እስኪ። እውቅና ይበቃል። እስካሁን አውቀሃል እኮ አውቀህ የታባህ ደረስክ። እስኪ ሰግጥ፣ ድድብ በል እስኪ። አሁን እግዚአብሔር ነው እያወቅ እንዳላወቅሁን። እስኪ እያወቅ እንዳላወቅ መሆን ማወቅ ነው። ልንገርካ እያወቅ እንዳወቅ መሆን ግን ስማ አያልፍልህም። እያወቅ እንዳላወቅሁን ከዛ እወቅ፣ ከዛ ይተወለወቅ፣ ከዛ ምናምን ደደብ ሰው የሚያልፍለት ዘመን ላይ ነን ያለ ነው። ደደብ ሁኑ። ድድብ ማለት ነው ስሙ። ማሰብ አቆሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ። ሳይንቲስት መሆን አቆሙና ማለት ነው ድድብ ስትል ገንዘቡ ምጥት፣ ድድብ ስትል በረከትህ ቅብል እዛው። አሳቢ ስትሆንስ ጓደኛዬ እንትን ቢያደርገኝስ፣ እንደዛ ቢያጋጥመኝስ ካልኩሌት ታደርጋለህ የራስህን ውድቀት ለማምጣት። እኔ የራሴን ውድቀት ካልኩሌት ማድረግ አቁሜያለሁ። ምክንያቱም ድድብ ያልኩኝ በረከት አሯራጭ ሆኛለሁ። በቃ በረከቴ ብቻ እንዲመጣልኝ ነው የምፈልገው። ሌላ ነገር ግዴታ የለኝም። ድድብ ማውራ ነገርም ለራሱ አላውቅም። በቃ እናገራለሁ ካሜራዬን ከፍቼ። አሁን የተናገርኩት ነገር እኮ አንዳንዱን ያልናድድ ይችላል፣ ግን አንዳንዱ ያናድዳል ብዬ ማሰብ አቁሜያለሁ። ድድብ ለበረከቴ ድድብ፣ ለገንዘቤ ድድብ፣ ለስኬቴ ድድብ፣ ለታዋቂነቴ ድድብ፣ ለሁሉም ነገር ድድብ። እዛው አዋቂነትማ ኖረንበታል። እኔ አውቄ ማለት ነው ያገኘሁት ምንድን ነው? ዝምታ። አውቄ ያገኘሁት ምንድን ነው? መታሰር፣ ራሴን መቆጣጠር፣ መፍራት፣ መጨናነቅ። እንደዛ ቢሉኝስ ድድብ በቃኝ። እንዴ ስሙኝማ፣ ጫካ ላይ መሽናት እንዴት አባቱን ደስ እንደሚል እግዚአብሔርን። ካሁን በኋላ ሽንት ቤት አልፈልግም። ጫካ ላይ መሽናት የምፈልገው። በስመ አብ ወመንፈስ ቅዱስ። ጅብ አለ አሉ። ተፈጥሮ እንደዚህ እንድንሸና እኮ ነው የተፈጠርነው። በቃ እንደዚህ በቃ። ታዲያ ጠብቁ እንግዲህ፣ ጀምራችሁታል፣ ትጠብቃላችሁ። አስበዋል how awkward it is። ህይወት እንዴት ነው ታዲያ? ሰላም ነው? ቀናችሁ እንዴት እየሄደ ነው? ላይፍ አንዳንዴ ሊከብድ ይችላል። ህይወት። ስማ ውሃ ጠጡ ምላችሁ ለዚህ ነው። ውሃ ጠጪ። ሁልሽም ደርቀሽ እየዋልሽ ነው እዛ። ታረጋግ ችግር ነው። ውሃ ስለምጠጣ ነው። አለ ገና በቃ። አሁን እኔ በረሃ ላይ የድሮ አያቶቻችን ቤት አልነበራቸውማ። እኔ እበላ ነበር ባንበሳ። በቃ እየሸናው መጀመሪያው የምበላው እኔ ነኝ። እና ደስ ይላል። ወዳችኋለሁ። ቴንክ ዩ ቪዲዮዎችን ስለምትከታተሉ። ህይወት በጣም ነው የሚያምረው። እሺ ሰው ምን ይለኛል ብላችሁ የምትፈሩ ሀበሾች እስኪ ይህ ያስፈራችኋል?
የየራሱ ቤት ኪራይ ያለው ሁሉም ሰው የየራሱ ጭንቅ አለበት። ስለ እናንተ ማንም አያስብም። እንደፈለጋችሁ ጩሁ፣ ተናገሩ። How you doing, sir? You want to be my video? No. Can I ask you a question? No. Can I ask you one question? No. አሁን no think ያለ you moved on. It's okay. Rejection አትፍሩ። ሰው እምቢ ይላቸዋል፣ ይሰድባቸዋል፣ ይንቃቸዋል፣ ይተርባቸዋል፣ አንዳንዱ ደግሞ ይወዷቸዋል። የየራሱ ምርጫ አለ። ህይወታችሁ ኑሩ፣ አትፍሩ። ሰግድ 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 ለህይወቴ ስግድ ለበረከቴ ስግድ ለገንዘቤ ስግድ ሰግድ 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 ፈምስ ፈምስ ምስኪን ሴት አያልፍላትም። ልንገርሻ አያልፍላትም ምንም ጥሩ የሚያጫውታት ሴት አያልፍላትም። የምስኪን ሴት መንገድ ተሰርቶላታል። በስንት እድሜዋ ማግባት እንዳለባት፣ ምን መልበስ እንዳለባት፣ ጸጉሯ ምን መምሰል እንዳለበት፣ የህይወት ምርጫዋ ምን መሆን እንዳለበት። የኔ ምስኪን አንቺ ደግሞ እሺ ባይ እሺ እያልሽ ማለት ነው እዚህ እንደዚህ ብለሻል። አሁን መንቀሳቀስ ያቀትሻል። ራስሽን መምረጥ ትፈልጊያለሽ ወይ? ያ ሰው ባስቀይምስ፣ መጥፎ ሴት ነች ቢለኝስ፣ እንደዚህ ማለት ትፈልጊያለሽ ወይ? እናቴን አባቴን ባስቀይምስ፣ እንደዛ በሆነስ፣ ኧረ በእናትሽ እና ይሻልሻል እዛውን ያለሽበት ደረጃ መቆየት። ልንገርሽ አንቺ ትልቁ ፍርሃትሽ መጥፎ ሴት መሆን። ምክንያቱም ምስኪን ነች እኮ ልጄ፣ ጥሩ እኮ ነች ልጄ፣ ምንም እኮ አታውቅም፣ የዋህ እኮ ነች እያሉ አሳድገውሽ አሁን ጭምብልሽ እንዳለ ምስኪንነት ነው። እዛው ጭምብልሽ እንዳለ ምስኪንነት ነው። ጭምብልሽ እንዳለ የዋህነት ነው። ጭምብልሽ እንዳለ ጥሩነት ነው። ጥሩ ያጫውትሻል። አንቺ ጥሩ ሁኚ። ጥሩ የሚያውቁ ሰዎች አሉ፣ ይመጡልሻል። እዛው ገንዘብ ሊወስዱ የንብረትሽን ሊወስዱ ማንነትሽን ሊሰርቁ ሊያዙሽ አንቺ ኧረ እስከ መቼ ነው እንደዚህ ብለሽ መኖር የምትፈልጊው? ገደል ይግቡ ማለት አትጀምሪም? መጥፎ ሰው መሆን አትጀምሪም? ስሚ ልንገርሽ፣ መጥፎ ሰው ከተባልሽ በሰው ማለት ነው እልል ማለት አለብሽ። መጥፎ ነሽ ከተባልሽ አንቺ መደሰት አለብሽ። መጥፎ ነሽ ከተባልሽ ማለት ነው የወጣልሽ መንገድ እየተከተልሽ አይደለም። የባህል መንገድ ትዕዛዝ እየተከተልሽ አይደለም። በዚህ ሰዓት አግቢ፣ እንደዚህ ልበሽ የሚለው ትዕዛዝ ማለት ነው እየተከተልሽው አይደለም ማለት ነው። መጥፎ ሁኚ ኖ ስትይ ደግሞ ማለት ነው አይ እኔ እኮ እንደዚህ ገደል ምን አባናት ለምን ምን ነው ለምን ነው አልሽ? ኖ ስላልኩኝ ነው። ለምን ነው አልሽ? ኖ ስላልኩኝ ነው። ለምን ነው አልሽ? ኖ ስላልኩ ምን አባህ ገባ? ምን አባሽ አገባሽ? ኖ አልኩኝ እምቢ ኖ አንቺ መጥፎ ሴት ነሽ። ገደል ግቡ። ምን አባት ያገባኝ? ገደል ግቡ። እዛው ጥንቅር ብላችሁ ውጡ ከህይወቴ። በቃ እቺ ሴት ከሆንሽ ማለት ነው ልንገርሽ፣ የሚያጋጥምሽ ልንገርሽ፣ በረከትሽ እንደ ውሃ ነው የሚፈሰው። ታዋቂ መሆን ትፈልጊያለሽ? እዛኔ ታዋቂ ትሆኛለሽ። ሀብታም መሆን ትፈልጊያለሽ? ሀብታም ትሆኛለሽ። ቢዝነስሽን ከፍተሽ ማለት ነው ልንገርሽ፣ የማይጠቅምሽ ሰራተኛ የሚጠቀምብሽ ካለ ሄይ ወንድም አንዴ አልፈልግም፣ ሶሪ እህት እየጠቀምሽኝ አይደለም፣ አንዴ በቃ ባለው ያለው ውሳኔ ይሆኛል። መወሰን ቀላል ይሆናል። አንቺ ዝም ብለሽ እዛው ሰው አስደሳች እየሆንሽ፣ ሰው አስደሳች ሰው ባይዘው ወይ ቢዝነስ ኦውን ማድረግ አይችልም። ሰው አስደሳች ሰው ቢዝነስ ኦውን ማድረግ አይችልም። ልንገርሻ በስነ ስርዓት ላንቺ የሚሰሩ ሰዎች በስነ ስርዓት መናገር ማቺ ከሆነ ማን እንዴት አድርገሽ ራን ታደርጊያለሽ? ቢዝነስ never stand up for yourself። ለራስሽ ቁሚ። አገኘሁት ጋይስ፣ አገኘሁት። ስማ ዘራ መድኃኒት እንኳን ደስ አለው። ዘራ የተሰኘ መድኃኒት መጣለው። ይህ ሰውዬ ማለት ነው በየቀኑ እየሰማሁት በቃ እኔ ምንድነው ማድረገው እያልኩኝ አንተ ነህ በዚህ እንደዚህ የምትዞረው። ወይኔ ጉዴ! አገኘሁት በቃ ይኸው ተገናኘን። ኢትዮጵያ ላይ አያልፍልህም ሲሉ ማለት ነው ለምን እንደሆነ አሁን ነው የገባኝ። ታውቃላችሁ ለካስ ትንሽ ወደ ስኬት ለማቅናት ስትሞክር አንድ በዛ የሚቃወምህ ሰው አለ፣ የሚጠላህ ሰው አለ፣ የሚተርቡ ሰዎች አሉ፣ የሚያሙህ ሰዎች አሉ፣ የሚቀባበሉ ሰዎች አሉ። ለዛ ነው ኦፍ ኮርስ ብዙዎቻችሁ ማለት ነው ጓደኞቻችሁ የእናንተ ሰፖርተር አይደሉ። ልንገራችሁ የእናንተ ሀሜተኛ ከእናንተ ጋር የሚወዳደሩ አውዳቂያችሁ ናቸው። ገብርኤል ነው የምላችሁ። ላይክ እቺ ኢትዮጵያ ሀገር አይደለም ችግሯ፣ ሰው ላይክ ውስጡ ከእናንተ አቅራቢያ ያለው ሰው ነው በቃ ችግሩ። ገባችሁ አይደለ? ብዙዎቻችሁ ደግሞ ብቸኝነት ውስጥ መግባት ስለምትፈሩ ማለት ነው ሁሌም በቃ ካጠገባችሁ ያሉ ሰዎች ለማስደሰት ብላችሁ እነሱ የሰጧችሁ ግምትና የት ደረጃ መድረስ እንዳለባችሁ እያረካችሁና እነሱን እያስደሰታችሁ ትኖራላችሁ እድሜ ልካችሁ ማለት ነው። እነሱን ላለማጣት go fuck them bro, fuck them. I'm gonna be successful. I don't give a fuck. You can go away. I don't care. I'm gonna be successful. Yo መጣ ስሙ
ለቁንጫ ዘራ መድኃኒት ምን አይነት አዶናይ እኛ ስንጨናነቅ አብረህ ከኛ ጋር ካልተጨናነቅ ካንተ ጨካኝ ሰው ነህ። ምን አገባኝ ብዬ ነው ከእናንተ ጋር የምጨናነቀው። ምን አገባኝ ህይወቴን ለምን አመስግኛ አልኖርም? ምን አገባኝ ምንም ሰው ምን ይለኛል ብለሽ ስለምትፈሪ ራስሽን ቀን በቀን እየገደልሽ ነው። ራስሽን በየሰከንዱ በየደቂቃው በየሰዓቱ ራስሽን እያጠፋሽ ነው። አዲሱ ማንነትሽ እያጠፋሽው ነው። አየሽ አንቺ በጣም ብዙ ሰዎች አሉች። በብዙ ሰዎች ተከበሻል። የብዙ ሰዎች ደስታ የምትቆጣጠሪ ሰው ነሽ። አስደሳች፣ ፍቅር ሰጪ፣ ተቀባይነት የምትፈልግ ሴት ነሽ አንቺ። ካጠገብሽ ያሉ ሰዎች ከተረቡሽ በቂ እንዳልሆንሽ ይሰማሻል። ካልተቀበሉሽ ሙሉ እንዳልሆንሽ ይሰማሻል። መለወጥ እንደሌለብሽ ይሰማሻል። ለነሱ ስትይ ራስሽን አስረሽ ትገኛለሽ። አሁን ማን አባቱ መጥቶ ነው የሚቀይርሽ ታዲያ? አንቺ ራስሽን ማትቀይሩ ከሆነ ግድ የላቸውም ቤተሰቦችሽ። አያቆሽም። ልንገርሽ አንቺን የሚያቆሽ በድሮ ማንነትሽ ነው። ስቲል አሁንም የ5 ዓመት ህፃን ልጅ እንዳለሽ ነው የሚሰማቸው። ለዛም ነው አንቺን መቆጣጠር የሚፈልጉት። አንቺ ራስሽን ማትለውጪ ከሆነ ማንም ሰው መጥቶ አንቺ ሊለውጥሽ አይችልም። የምትለወጪው ደግሞ ተቀባይነት በመፈለግ ሳይሆን ተራቢ ሰዳቢ ተሰልፎ ስላንቺ እያወራ እያማ እያለ ኖ እኔ መቀየር እችላለሁ፣ ኖ አነጋገሬን እቀይረዋለሁ፣ አለባበሴን እቀይረዋለሁ፣ የህይወት ምርጫዎቼን እቀይራቸዋለሁ ያለ ማንም ሰው ተቀባይነት። I don't care። የእናንተ ጭብጨባ አልፈልግም፣ የእናንተ ፍቅር አልፈልግም፣ የእናንተ አድንቆት አልፈልግም። ችግርሽ አንቺ ተቀባይነት ስለምትፈልጊ ታስረሽ ትገኛለሽ። መሞትሽ ደግሞ አይቀርም። ነገ ልትሞቺ ትችያለሽ። ይህ ሐሳብ ያስፈራሻል። ሞት ትፈሪያለሽ በጣም። ከሞት በላይ ሊያስፈራሽ የሚገባው ግን አሁን ባለሽበት ማንነት መቀጠል ነው። አሁን ባለሽበት ማንነት ራስሽን እየከዳሽ ሰዎችን ማስደሰት ነው። ይበቃሻል። ተለወጪ። እሰይ ማለት ጀምሪ። ሲያምርብሽ እሰይ ዱርዬ ከተባልሽ እሰይ፣ ቅሌታም እሰይ፣ አንቺ አታገቢም እንዴ እሰይ፣ ልጆች ለምን የሉሽም እሰይ፣ ለምንድን ነው እንደዚህ ሆንሽው እሰይ፣ አካሄድሽ እሰይ፣ ጸጉርሽ እሰይ፣